ሰላም ጤና ይስጥልን። ዓለም የፈራችው ክስተት ተከስቷል። በመካከለኛው ምስራቅ የጦርነት ነጋሪት ተመቷል። ወደ ቀጥተኛ ጦርነት ገብተዋል። እስራኤልና አሜሪካ በጋራ በመሆን ኢራን ላይ መጠነ ሰፊ ጥቃቶች ከፍተዋል። ኢራን እየነደደች ነው። ከፍተኛ አመራሮች ኢላማ ተደርገዋል። ዝርዝሩን ሂደቱን ከጄኔቫው ድርድር ውድቀት አንስቶ እስከ አሁን ሰዓት ያለውን ክስተት በቅደም ተከተል ይዘንላችሁ ቀርበናል። ሁሉም ነገር የተጀመረው በስዊዘርላንድ ጄኔቫ ነበር። በአሜሪካና በኢራን መካከል የተካሄደው ሶስትዮሽ ዙር የኒውክሌር ድርድር ያለምንም ውጤት ተበተነ። ፕሬዚዳንት ትራምፕ ኢራንን ቀይ መስመራችንን አላለፈችም በማለት ከፍተኛ ቁጣቸውን ገልጸዋል። ይህ ድርድር አለመሳካቱን ለዛሬው ጥቃት መንገዱን ጠርጓል። ዓለም ገና ከእንቅልፏ ሳትነቃ እስራኤል ቀድሞ የማጥቃት እርምጃዋን በኢራን ላይ ጀምራለች። ከባህርና ከአየር የተወነጨፉ ሚሳኤሎችን ቴህራንን ጨምሮ 6 ትላልቅ የኢራን ከተሞችን ደብድበዋል። መጀመሪያ ላይ እስራኤል ብቻዋን እንደሆነች ቢታሰብም ፕሬዚዳንት ዶናልድ ትራምፕ ከጥቂት ሰዓታት በኋላ አገራቸውን በጥቃቱ ውስጥ ቀጥተኛ ተሳትፎ መኖሯን አረጋግጠዋል። ትራምፕ የአሜሪካውያንን ደህንነት ለመጠበቅ መስዋዕትነት መክፈል ካለብን እንከፍላለን በማለት ዘመቻውን የኢራን እዝ ሰንሰለት ለመበጣጠስ የታለመ መሆኑን አስታውቋል። ይህ ጥቃት ከወትሮ ለየት የሚያደርገው ወታደራዊ ተቋማትን ብቻ ሳይሆን ፖለቲካዊ መሪዎችን ኢላማ ያደረገ በመሆኑ ነው። የፕሬዝዳንቱ ጽሕፈት ቤት የማሱድ ፔዜሽኪያን ቢሮ ተመቷል። እርሳቸውም ግን በደህንነት ላይ መሆናቸውን ተናግረዋል። አያቶላ አሊ ካሚኒ የኢራን የበላይ መሪ ጥቃቱን ሲፈጸም ከኢራን ውስጥ እንዳልነበሩ ወደ ምስጢራዊ ስፍራቸው መሸሸጋቸውን ተዘግቧል። የእስራኤል ጦር ከፍተኛ የኢራን አመራሮችን ደምስሰናል ሲሉ በኩራት ተናግረዋል። ኢራን የተሰነዘረባትን ጥቃት በዝምታ አልተመለከተችውም። ጥቃቱ ከተጀመረ ከጥቂት ሰዓታት በኋላ ወደ እስራኤል ሚሳኤሎችን ማስወንጨፏን ተሰምቷል። በተጨማሪም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ የኢራን አብዮታዊ ዘብ ጥቃት መክፈቱን አስታውቁ። እንደ ኳታር፣ ኤሚሬትና የባህሪን ያሉ የአሜሪካ ወዳጅ አገራት ላይም የሙከራ ጥቃቶች መፈጸማቸውን ኢራን ገልጻለች። እስራኤል በመላው አገሪቱ የአደጋ ጊዜ ማስጠንቀቂያን አውጃለች። ዜጎችም ወደ መጠለያ እንዲገቡ ታውጇል። የአሁኑ ዘመቻ ዓላማ የኢራንን መንግሥት መቀየር ግልጽ ፍላጎት ያለው ይመስላል። ትራምፕና ኔታንያሁ ኢራናዊን መንግስታችሁን አስወግዱ የሚል ጥሪ አስተላልፏል። በመካከለኛው ምስራቅ ወደማይመለስበት መጠነ ሰፊ ጦርነት ውስጥ ገብተዋል። ወይንስ ኢራን ትንበረከካለች? የሚሆነውን አብረን የምናይ ይሆናል። ይህ መረጃ በየደቂቃው እየተቀያየረ ነው። አዳዲስ ነገሮች ሲኖሩ ወዲያውኑ ይዘን እንመለሳለን። ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ።